ባይንግ ቨርሰስ ሬንታል የራሱን የሆነ ቶፒክ ነው። ትንሽ ላይ ብታወራ ሳውን for example it's a few pointers ብትሰጠን home buying versus yeah that's very interesting by the way ምን የሚባል ነገር አለ ሰምተው ሊሆን ይችላል ሁሉም ሰው ሞርጌጅ ይከፍላል ትክክል ሬንት ማረገ ገዛም ማለት ነው ልዩነቱ ምንድነው የገዛው ሰው ያው ራሱ ቤት ላይ ሞርጌጅ ይከፍላል የተከራየው ደግሞ ለአከራዩ ይከፍልለታል that's right ስለዚህ ሬንት ቨርሰስ ባይንግ ብዙ ጊዜ ሰዎች ጠይቁኝ መጀመሪያ ምሮ ውስጥ የሚመጣው ነገር እንደ ይሄ ነገር እንዴት ነው do you know that we're paying I mean yeah some instance ለምሳሌ ቤተሰብ ውስጥ ካሉ ቤተሰቦች ወይም ደግሞ መተው ተወሰነ መቆየት ካለባቸው እንደዚህ ሪዝነብል የሆኑ ታይሞች አሉ ሬንት መደረግ ያለበት definitely ግን በብዙ ምትቆይ ሎንግ ተርም ከሆነና ቅድም እንዳልኩት within a year 2 3 የአዳፕ ስለሚያደርግ የመጀመሪያው ከኢቭን ከፋይናንሻል በፊት ባይንግ ሃውስ ፍሪደም ይሰጣል